ጋይስ በዚህ ሰዓት በሀገራችን በተለይም ደግሞ በመዲናችን አዲስ አበባ አንድ አዲስ የተባለ ነገር ተሰምቷል። በዚህም ታዲያ የፋይዳ መታወቂያችሁን እንዲሁም ደግሞ የመስሪያ ቤት መታወቂያችሁን ብቻ ተጠቅማችሁ ለአስቸኳይ ጊዜ የሚያስፈልጋችሁን ብድር በመታወቂያ ብቻ መበደር እንደምትችሉ ሰምቻለሁ። ነገሩ እንዲህ ነው፣ ልንገራችሁ። ድጋፍ አነስተኛ ብድር አቅራቢ አክሲዮን ማህበር ለተቀጣሪ ሰራተኞች የብድር አገልግሎት እየሰጠ እንደሚገኝ የገለጸ ሲሆን ከድጋፍ ለተቀጣሪ ሰራተኞች የሚሆን ድንገተኛ ወጪዎች ቢያጋጥማችሁ ለምሳሌ ያክል ለትምህርት ቤት ክፍያዎችና ለሕክምና ወጪዎች ማንንም መጠየቅ ሳያስፈልጋችሁ እንደ ግል ካዝናችሁ ከድጋፍ መበደር ትችላላችሁ የተባለው። በዚህም ታዲያ እንደ ደሞዞ መጠን ለመንግስት ሰራተኞች፣ ለአክሲዮን ማህበራትና የቴሌኮም ሰራተኞች ከዚህ ባለፈም ክሊኒክ ውስጥ ለሚሰሩ የሙያ ማህበራትና የፋይናንስ ተቋማት ሰራተኞች ፍላጎትን ያማከለ የአንድ ወር የደሞዝ ብድሮችን በሚሰሩበት መስሪያ ቤት መታወቂያና በፋይዳ መታወቂያችሁ ብቻ ያለምንም ማስያዣ መበደር ትችላላችሁ ተብሏል። ታዲያ መስፈርቶቹን አሟልቷችሁ ብድር ለመጠየቅ ከፈለጋችሁ እዚህ ጋር ዌብሳይቱ ማለት ነው www.digafmfi.et በሚለው እዚህ ጋር በምትመለከቱት ማለት ነው በዛ በኩል ገብታችሁ ማመልከት ትችላላችሁ። ለበለጠ መረጃም ደግሞ በ6575 ላይ እዚህ ጋር ባለው ማለት ነው በቀጥታ ብትደውሉ ድጋፍ ማይክሮ ፋይናንስን ታገኙታላችሁ። ከዚህ ባለፈም ታዲያ ቴሌግራም ላይ ሄዳችሁ እዚህ ጋር በምትመለከቷት ዩዘር ኔም በኩል ድጋፍ ማይክሮ ፋይናንሶችን ማግኘት ትችላላችሁ። ተደራሽነት ያለ ገደብ ይለናል ድጋፍ አነስተኛ ብድር አቅራቢ አክሲዮን ማህበር። መልካም ቀን።